በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወረብ በእንተ ኅዳር ጽዮን አክሱም ማርያም አየእቲ እንተ ታስተርእይ እምርአውክከመ ማኅቶት ብርይትከ መጽሐፍ እንተ ታስተርእይ እምርአውክከመ ማኅቶት ብርይትከ መጽሐፍ ሙሴንርያ ግር ቅድም እዝራኒ ተናገራ ዘምዕራዳዊ ሙሴንርያ ግር ቅድም እዝራኒ ተናገራ ዘምዕራዳዊ ቅዱስ ያሬድ ስለ 10ቱ ቃላተ ኦሪት የያዘችው ጽላት ስለ እናታችን ድንግል ማርያም ብዝዘመሮ መዝሙሩ ብዝደረሰ ድርሰቱ ከዚፍ አየእቲ ዛቲ እንተ ታስተርእይ እምርአውክከመ ማኅቶት ከሩቅ እንደ ብርሃን የምትታይ ይቺ ማን ነች? ካብ ርሑቕ ከም መብራህቲ ትረአይ እዚኣ መን እያ? ሙሴንርያ ሃገር ቅድስት እዝራኒ ተናገራ ዳዊት ዘመራ። ሙሴ ደጋጊሙ ዝረአያ እዝራ እውን ቃል ብቃል ዝተነጋገራ ዳዊት እውን ዝዘመረላ። ሙሴ በደብረ ሲና በዕፀ ጳጦስ አምሳል ያየት፣ እዝራ በምርኮ ሆኖ እያለ ፈርሳ ተጎሳቁላ የተመለከታት እንደ ተጎዳች ሴት ነቢየ እግዚአብሔር ቅዱስ ዳዊት የዘመረላት ይህች ማን ነች? እነዚህ ሦስቱም የመሰከሩላት ያዩዋት ምስክር እንደሆኗት አድርጎ ቅዱስ ያሬድ ያቀረባቸው ማነች ያላችሁኝ እንደሆነ ዛሬ ሁሉንም አስተባብራ የያዘችው አክሱም ጽዮን ማርያም ትባላለች። አክሱም ጽዮን ማርያም ማለት አክሱም የቦታው መጣሪያ ሲሆን ጽዮንም ዳዊት የከተመባት የተራራ ስም ነው። ነገር ግን አስቀድሞ 10ቱ ቃላተ ኦሪት የተጻፈባት ጽላት አጻብዓ እግዚአብሔር የእግዚአብሔር ጣቶች ለዓለም ድህነት ይሆን ዘንድ
ሕግን ጽፈው ለሙሴ የሰጡባት ታቦት ማደሪያዋ ሲሆን ጽላት ትባላለች፣ የውጣ ትባላለች። ይቺ የት ትኖራለች? አክሱም ጽዮን ማርያም ተብሎ የሚጠራው ስለምንድን ነው? ያቺ ከሥጋ ድህነት እንድታድን በሥጋ የተሰጠች የሥጋ እንቅፋትን የምታስወግድ ነበረች። ቅድስት ድንግል ማርያም ደግሞ ሰማያዊ ያቺ 10ቱ ቃላተ ኦሪትን እንደተሸከመች 10ቱ ቃላተ ኦሪትን የሰጠ የሕግ ባለቤት የሕግ ሁሉ የሆነ ናይ ሕጊ በዓል ገዛ ናይ ሕጊ ኩለመና ዝኾነ ኣምላክ 9:5 መዓልትን ኣብ ማህፀና ካብ ሥጋ ሥጋ ካብ ነብሳ ነብሲ ወሲዱ ፍጹም ኣምላኽ ፍጹም ሰብ ዝኾነላ ድንግል ማርያም እያ። ስለዚ ነዚ በዓል እዚ እንኳ ኣብፅሐካቱ እናበልኩ ዝወረብ እዙይ መን ያነሳ እሷ ማን ነች ለሚለው ቦታውን ደርሳችሁ ከተለያየ ዓለም መጥታችሁ በመጎብኘት ያላችሁላችሁ እንኳን አደረሳችሁ ለማለት እወዳለሁ። ይህንን ወረብ እስቲ በቸብቻቦ አብረን እንበለው። አይቲ ዛቲ እንተ ታስተርኢ እምርሆክ ከመ ማኅቶት ብርይት ከመ ፀሐይ አይቲ ዛቲ እንተ ታስተርኢ እምርሆክ ከመ ማኅቶት ብርይት ከመ ፀሐይ ሙሴን ይርእያ ሀገር ቅድም እዝራኒ ተናገራ ዘምዕራዳዊ እዝራኒ ሙሴን ይርእያ ሀገር ቅድም እዝራኒ ተናገራ ዘምዕራዳዊ። ሙሴ በ10ቱ ቃላተ ኦሪት አምሳል የተቀበላት እስራኤልን መርቶ 570 ጊዜ ወይቤሎ እግዚአብሔር ለሙሴ ወነበቦ እግዚአብሔር ለሙሴ እግዚአብሔር ሙሴን እንዲህ አለው፣ እግዚአብሔር ሙሴ እንዲህ አለው፣ እግዚአብሔር ንሙሴ አነጋገሮ፣ እግዚአብሔር ንሙሴ ከምዚ በሎ ዝብል 570 ጊዜ ተነጋጊሩ ዓለም ዝምራሐሉ ሕጊ ዝተቐበለላ። እዝራ ቤተሰቡ ብምልኦም ተማሪኾም ኣብ ባቢሎን ኣብ ዝነበረሉ ሰዓት ሕዝንቲ ትዕግስቲ መሲላ በአምሳል ሰበይቲ ዝረአያ ነቢየ እግዚአብሔር ቅዱስ ዳዊት ተማሪኻ ካብ ዝነበረቱ ኣብ እትምለሰሉ ጊዜ እናዘመረ እናመስገነ ኣብ ቤተ አቢዳር ኣብ ዝሰፈረትሉ ሰዓት ኣነ ገዛይ ኣብ ጥዑይ ገዛ እናተቐመጥኩሲ ከመይ ታቦተ ጽዮን ኣብ ዘይረብሕ እንትትነብር ኢሉ ስለ ጽላት ዝዘመረላ ክዝምር እንተሎ ድማ ሜልኮል ዝተባሃለት በዓልቲ ገዝኡ ነቲ መዝሙር ብምቅላላ ክሳዕ ምዃን ክትኸውን ዝገበር እዚ ናይ ታቦተ ጽዮን ናይ ብሉይ ኪዳን ታሪክ ኣማናዊት ጽዮን ድንግል ማርያም ግብፂ ወሬዳ ብስደት ኣብ ዝነበረትሉ ሰዓት ሕጊ ዝኾነ ኣምላኽ ወልደ ኣምላኽ ተሸኪማ ሕግ የሆነው ልጇ ወዳጇ ተሸክማ ግብፅ እየተንከራተተች በነበረችበት ሰዓት ኢአማንያንን በምን መልኩ እግዚአብሔር ዋጋቸው ይሰጣቸው እንደነበረ ለማያምኑት ሁሉ አምልኮ ጣዖት ያመልኩ የነበሩት የግብፅ ሰዎች በሙሉ አምልኮ ጣዖት ዘምልኩ ዝነበሩ ናይ ግብፅ የማህሌት እየደራሲ ነው ጣዖታት ግብፅ ኩሎ ቀጥቂጦ በበትሩ ይገይ ወይ ተሃፈሩ ሰራዊት ሄሮድስ ጻሉ ኣብ ግብፅ ዝነበሩ ጣዖታት ብምልኦም ሰባቢሩ ናብ ዓዱ ተመሊሰሎሞ ናይ ሄሮድስ ሓሻኽር ጸላእቱ ይጉየዩ ይሕፈሩ መእተዊኦም ይስዓኑ ይብል። ስለዚ ብድጋሚ ናብ ኣማናዊት ጽዮን ድንግል ማርያም ታቦት ዝነብረሉ ነቢይ ሙሴ 10ቱ ቃላተ ኦሪት ተጻሒፍዋ ዝተቐበለሉ ጽላት ናብ ዝቕመጠሉ ናይ በረከት ናይ ሃፍቲ ናይ ጸጋ ቦታ ኣክሱም ጽዮን ጓዕዳን መጻኹም ወስብሐት ለእግዚአብሔር።